እሺ ተናስተልኝ እስቲ ማንጃ ፍቃድ እሺ እንዴት ነው አለቃ? ሰላም ነው? ሰላም እንዴት ነው እየነዳ ነበር? እንዴት ነው? እስቲ እዚች ላይ ታምፈስ ሊፈነዳ እኮ ነው የደረሰው ቃራዙ ማለት ነው። ምን ያህል ብትጠጣ ነው እንደዚህ? ስንት ነው ጠጣ? ኧረ ትንሽ ነው። ስንት ነው እንደ አካሄድ እኮ ናገራ ወደዚህ ግራ ቀኝ ጥፍጥፍ እያልክ እንዳለ ፓራላይዝ እኮ ናረከው እንዴ? እስቲ እኔ የምልህ ምንድን ነው ጠጣ? ውስኪ ነው ጠጣ። ውስኪ ነው ጠጣ? ምን አይነት ውስኪ ነው ጠጣ? እስቲ ንገረኝ። የት ነው ጠጣ? ክለብ ነበርክ? ክለብ ነው? ክለብ የት የሚባለው ክለብ ነው? ስንት ከፈልክ ለውስኪ? 15 ምን አላት እንደ ነገር 15 ምንም አላትም እኮ። ስለዚህ 15 እስቲ ግን የጠጣኸው ምን እንደሆነ ባቅ ደስ ይለኛል። እቺን የጠጣሁት እንደዛ ነው ጠጣ። ጎበዝ ባራምፔ ጠጣ። እኔ እንደውም ሆነ ለጓደኞቼ ራሱ እየነገርኩ ነበር፣ ሲጠጣ ይሄ ልጅ ጎበዝ ነው አናዳዴ እያየሁ ነበር። እንዲቀጥለ ነው ስትሬት ላይ ነው ጎበዝ። ውስኪ ደግሞ ጥሩ ነው ለጤና፣ ፊትም ማጠራል። ክለብ ሺሻ ነበር እንዴ? ሺሻ ጨስክ? አላጨስክ? ጎበዝ። እሱ ደግሞ ተጨማሪ ነው። አለቃ እንግዲህ የድራፍትን ብልቶን ጥሩ ነው ይባል እንግዲህ እንካ ወንጃ ፍቃድ። ሰላም ግባ። ሰላም ግባ። ቀስ ያለ ይኸውልህ፣ ፍጥነት ኪሎ ሜትር አይደለም እድሜን ነው የምቀንስ። እሺ ኪሎ ሜትር አይደለም እድሜን ነው የምቀንስ። ኪሎ ሜትር ያው ነው፣ እድሜን ነው የምቀንስ። እሺ ጎበዝ። እንግዲህ ቴንክ ሰላም ግባ። ሰላም ቅርታ ሰላም ነው ማዘር። ወይ እንዴት ነው አለ ልጅ ዲነ የከተማውን ነዋሪዎች በትራንስፖርት ዘርፉ ዙሪያ ላይ ያላቸውን አስተያየቶች እየሰበሰብን ነበርና ፈቃደኛ ከሆኑ እስቲ በትራንስፖርት ዘርፉ ላይ ያሉትን አስተያየት ቢሰጡ። መልካም በጣም ደስ ይለኛል። ስሞትን ማን እንበል? ስሜ አሰለፈች በቅጡ ነው። አሰለፈች፣ እንዴት ነው ሰልፉ ትራንስፖርቱ? እስቲ በዛ ዙሪያ ላይ ያሉትን ጠቅለል አድርገው አስተያየት ቢሰጡ። ምንድን ነው ሰልፍ አለ እያልክ ነው? እንዴ ምንድን ነው እየተሰለፈ የምናውቀው? የምን ሰልፍ? ሌላ ቦታ ሰልፍ ሊኖር ይችላል። ታክሲ አሁን ድንገት እኔ ታክሲ መጥቶ አልሄድም ብዬ ቆሜ ነው ያገኘኝ። አልገባም ብዬ ጋቢና ጋቢና በጣም ነው የምወደው። ጋቢና ካልሆነ ብዬ ቀርቼ ነው እንጂ ሰልፍ የለም። በእውነት ነው የምነግርህ ልጄ፣ አንድ ሰልፍ ተሰልፌ አላውቅም። ከመጣ ሰተት ነው መግባት ነው። ሰልፍ ላልከው እንጃ ተሳስቼ ይሆናል ወንድሜ። በጣም ደስ ይላል። በጣም እዚህ አካባቢ ለየት ይላል ማለት ነው። ምን ሌላ ቦታ ያለ ሰልፍ አለ? ሌላ ቦታ ደንብ አለ ነው የሚሉት። ውሸት ነው የሰማው መረጃ። ልጄ ልንገርህ፣ ውሸት ነው። እኔ እንግዲህ ብዙ ቦታ ብንቀሳቀስ ሴት ነኝ። ብዙ ቦታ ብንቀሳቀስ ማንንም ቦታ የለም። አንድ ከሰልፍ የሚባል ነገር አይቻላክም። ያ በእውነት ነው የምልህ። በቃ ታ ነው ወዲያውኑ ነው። የውጭ ሀገር ፊልም ውስጥ ያሉ ይመስለኛል አንዳንዴ። ይሄ ረዘመብኝ። የእናንተ ሰልፍ ምን ሆኖ ነው? ብዙ ሰው ነው የሚታየው። ሁሉም አልፈልግም አልገባም ብሎ ነው ጋቢና እንጂ በእውነት ነው የምልህ። አሁን ሰልፍ ሁሉ ተሰልፈ እንደዚህ ሁሉም እየተፎካከረ ያው በሻ ታውቃለህ፣ ፉክክር በጣም ነው የሚወደው። ግቡ ሲባል እምቢ ኖ እምቢ እያሉ ጋቢና ካልሆነ ብለው ነው እንጂ ሰልፍ የለም። አሁን ወዴት እየሄዱ ነው እርሱ? እኔ አሁን ወደ ሜክሲኮ የእውነት ለመናገር ግን እዛ ኮሎምቢያ ሜክሲኮ ሜሬ መሰለኝ በባህረ ሰላጤ። እሺ ጤና ይስጥልኝ። ሰላም አለቃ። እንዴት ነህ? ሰላም አልክ? አለሁልህ። ምንድን ነው በቃ እናንተ ከባድ መኪና ሹፌር አስቸገራችሁ አይደለም? እስቲ ማንጃ ፍቃድ እስቲ
ስንቴ ነው የምንነገር አይደል እንዴ? እዚህ የተከለከለ ቦታ ላይ ማቆም ክልክል ነው አልኩ አይደል እንዴ? አይቻልም ተናግሯል። ምልክቱም አለ እዛ አይደል እንዴ? ለምንድን ነው የተከለከለ ቦታ ላይ አቁማችሁ የምትሄዱ? ፈልጌ አይደለም አለቃ። ምን ማለት ነው ፈልጌ አይደለም? እንዴት ነው ፈልገና አይደል? መኪናው ራሱን አዛል አይደለም ቁሞብኝ ነው። ቁሞብኝ መኪናው ቁሞብኝ ነው። እንደዛ አትልም እንዴ? ምን አይነት ባለጌ ሰው ነው? ዋቂ ቁሞብኝ ይላል እንዴ? እሺ ታዲያ ምን ሆነ ነው ቆመ? የዲፈረንሻል ድምጽ አመጣና የዲፈረንሻል ዘይቱን ለመቀየር ዛመቆንኩበት መጣ። ምንድነው እሱ ደግሞ ምንድነው የምትቀይረው? ዲፈረንሻል ዘይት የዲፈረንሻል ዘይቱ ድምጽ ያመጣ ስላስቸገረኝ አሁን ሌላ አስልኬ የዲፈረንሻል ዘይቱን እየቀየርኩኝ ባለሁበት ጊዜ ነው የመጣው። አሁን እየተጠቀምኩ ያለሁትኝ ማግ 140 GL5 ዲፈረንሻል ዘይት እየቀየርኩ ነው የመጣው። ምንድነው ማረገው እሱ? እንካ መንጃ ፍቃድ የዲፈረንሻሉን ፓርቶች ማለት ነው ስራ ኖ እንደዛ ነው። ቅባት ማለት ነው። ቅባት ቅቅል ማለት ነው። አዎ አይ መልካም እንግዲህ አሁን ያለ እሱ ምንም ራስ ጉዳይ ነው። ቶሎ ቀይርና ከዚህ ከተከለከለ ቦታ ላይ አንሳ ነው። ህጉን ነው እያስከበርኩ ያለሁት። ማቆም አይቻልም ማንሳት ነው። ችግር እንደደረሰብኝ ገብቶኛል። አሁን ለዛሬ ልጽፍ ነበር ቅጣት የለም። ቶሎ ቀይርና አንሳ። ምንም እንዳያሳስብህ ለርሶ ማለት ስለሻ አይ ችግር የለም ወንድሜ፣ ምንም እንደዛ አስፈልገ። ይሄ ስራችንን ነው እየሰራን ያለ ነው። ተባበርን ነው እኛ ኦልሬዲ ለስሪሰናል። ምንም ችግር የለም። አመሰግናለሁ። ባለ እንግዲህ ሰላም ሆነ። እሺ ልጅ ሰላም አልክ? እሺ የጎረቤቱ ልጅ የሃይብሪድ ቪዲዮ እንዴ አየሁት እንጂ እቺ ባለጌ አሁን እኮ ካልሚ ጋር ነው የምመጣው። አስጠነቀቅኳት። ይኸውልሽ ሃይብሪድ የምትባለው ልጅሽን ያዥልኝ ያልኳት። እንዴ የሚገርም እኮ ነው ልጄ። 2 ልጆች ያሉኝ ወንድም ሴትም፣ ሁለቱንም ነው አልምራቸውም ብላ የተነሳችው። እንዴ አልኩ እኮ ሃይብሪድ ታዲያ ምንድን ነው? እኔም አላውቅም ነበር። ባለቤቴ እኮ ነው የነገረኝ። ሃይብሪድ ስለው በቤንዚንም በናፍጣም የሚሰራ ነኝ እኮ። በል ብዬ ሄድኩኝ ሚጋ ቀጥ ብዬ አስጠጥቄያት ነው የመጣሁት። ልጅሽን ያዥልኝ ያልኳት። እንዴ ፂሙንም አምረው ቸከሷንም ሁለቱንም ነው የምበላቸው አለች እኮ። ጥሩ አደረጉ። እንደዛ እስከሆነ ጥሩ አደረጉ በጣም እንጂ። ለሌላም ሰው ማስጠንቀቂያ መስጠት አለበት። በጣም ልጅ ልንገረኝ በወግ ባረግ ልጆቼን ድረዋል። ወንዱንም በክብር ሴቷንም በትዳር በወግ ባረግ ትመረቃለች ልበላቸው። እንዴ እኮ አሰማም ልጅቷ ፕሬዴተር ነው የሚላት። ፕሬዴተር ብላ በቃ ነካሽ ናት። ነካሽ ልጆቹን ልፈሰፍሳቸው። ጌታ ይገስጻት። እንዴ እኔ ስንት ነገር አጠብቃለሁ ስል ደግሞ እኮ ልጅቷ ብታያት ፂም ነው የምታስንቀው። ፂም ነው የምታስንቀው። በጣም ከባድ ልጅ ናት ልጄ። ከባድ ጊዜ ነው። እሺ አይ እንኳን ጥሩ አደረጉ። ጥሩ ወስነዋል። በጣም በእውነት አንተም ይኸውልህ ልጄ በዛ ቤት አትለፍ። እራቃቸው ነው የምልህ። ልጅቷ አትምርህም። ፂም የተባለ አትምርህም ወንድሜ። ቸከስም ካለ በዛ ጋፈለ እንዳትሄድ። በሌሌ ልጅ ልሂድ እኔ። አንቺ ይኸውልሽ ዘንድሮ መዝግብ ነው የምትፈልጊ? ምን አይነት እንደው ከፊውሽ ሰው ነሽ? አሁን ይኸውልሽ ያገኘሁሽ እንደው ምርጥ የሚባል ቤት ነው። ያው የፍሬንች ምግብ ትችላለች ብቻ ነው። ሩዝ ትችላለች፣ ፓስታ ትችላለች፣ ቴላቴል ይችላል ነው የምትይው። እንከፍ ረጅም ነሽ አንቺ። ይቅርታ አባት አንቺ ይቅርታ በቃ ይውላለሁ እንደው በቃ አንቺስ እንድትመትረቢ ያበደ ቤት ነው። አሁን ይኸውልሻል መልሼ ወያበት እዚህ አካባቢ ቤት የሚከራይ ሙሉ ግቢ ፈልጌ ነበርና አንተ ታውቃለህ። በእውነት ነው የምልህ ወንድም እንዲሁ ፈጣሪ ያገናኘን። ፈጣሪ አሁን ሶስት ሙሉ ግቢ ይችላል። አረ የመጀመሪያው ቤት የምነግርህ በእውነት ነው የምልህ ፈጣሪ ያሳየህ ወንድም። እንዲሁ ለአንተ እንዲሁ ኮቴም ራሱ አንተ እርጥብ ነው በእውነት ወንድም። የሚገርምህ ይሄ የመጀመሪያ ማሳየህ ቤት እንዲሁ ትሄድ እንደዚህ ሞልቶ ያውቅም ሙሉ ግቢ። አረ የመጀመሪያው ቤት እንዴት እንደሆነ ልንገርህ ወንድም። እሺ ይኸው ገና ተበር እንዲሁ ሴት ብለህ ስትመጣ የመዘወሪያው ስትደውለው መግቢያው ጋሽዬ መጡ የሚለው ጋሽዬ መጡ ብሎ ራሱ ጥበቃ የሚያስፈልገው ራሱ ስትት ብሎ እንዲሁ ይከፈታል። ያባለ መግባት ነው ጋሽዬ። በእውነት ነው እንደዚህ እንደገቡ እንደ ሐይቅ ነገር አለ ዶልፊን እንደገና እንደዚህ አሳ ፊራና የሚሉት አዲስ ያመጡት አሳል እንደዚህ ነው የሚቀበሉ የሚዘምር ዝማሬ ግቢ ውስጥ
አሰብነው እዛ ነው የተሰራው ሙሉት ጋሽዬ አሰብነው የሚለው እዛ ነው የተሰራው ነው የሚሉት ሰዎቹ። አዎ በእውነት ጋሽዬ ሩቅ ነው። ጋሽዬ እንደዚህ በቃ ታስፋልት ወረዱ አይደል? እንደዚህ እግሮት እንደማጥለቅ ነው። ገና ከመኪና ሲወርዱ ግቢ ውስጥ እየገቡ ነው። በእውነት አፓርትመንቱ በሉት ሙሉ ግቢ አይደለም አፓርትመንቱ በሉት። ከቤት ወረዱ ቤት አይደል? እንደዛ እሺ እናየዋለን። እሺ አሁን ጸጥታውስ ጸጥታ ባጃጅ ይፈልግ አለኝ። በእውነት ሸበላዎች ባጃጅ አለች። ይኸውልህ አሁን ታዲስ አበባ ውጡ ስትባል ወዲ ጣፎ እንዲሁ ተወስደ ተነሳም ሸበላ ወርቅ የሆነች እንዲሁ ሙሽሪ የሆነች ባጃጅ ነው ያለች። ምንም በቃ እንዲሁ ተህንዶቹ አትተናነሰም። በእውነት ነው ራሷ ገና ቁልፍ ስትከትባት ነው ብላ የምትነሳ። አንተ አትደውላትም ራሱ ተከክላችሁ አራት ጎማ ካሉ አባቱ ኧረ ከኔ ጋር ጨርሳ አራት ጎማ ነው እንኳን አንዴ መልሼ ደውልልሃለሁ አለኝ ብቻ እኔ ጋር ደውል። እሺ ቅርታ ወንድምዋየው ስራ እንጂ እኔ በቃ ቤት ፈልጌ እኮ ነው። በቃ አሁን ውሃ መብራት እንዴት ነው? ውሃ ታይ በፊት አሁን የለቀቁት ሰዎች ወንጀ ሊሆኑ እንጂ እጃቸው ረጅም ሰው ረጅም በጣም ከባድ ሰው ትውቀ ኮኔክሽን አላቸው ነው የሚባል። ኦኬ ኮኔክሽን አላቸው ተገንጃው ከዋናው ማጣሪያ ነው እንደወሳቸው ቤት የሚገባ ከለገዳዲ ቀጥታ ቤታቸው ነው መብራት አንድ ቀን የማይጠፋበት ቤት እንዲሁ ትራንስፎርመር የተገጠመን የሚመስሉት ጋሽ በእውነት ነው አሁን እርሶ ብቻ ዝም ብሎ ቀብዛን ከፍለው መግባት። እሺ አሳየኝና በኋላ እንዲህ ትሉና ደግሞ እኮ እሺ ይሄው ጋሽ በእውነት ነው እኔ ዋሸኑ እኔ ዋሸ የልጆች አባት እንሂድ በቃ እሺ ቅርብ ናት። እንደዚህ ትንሽ ነው እንዲሁ ዞር ብለን መንገባ ቅርብ ናት። እንዲሁ 20 ደቂቃ ምናምን በእግር ብንሄድ ነው 20 ደቂቃ ጋሽ 20 ደቂቃ እኮ ማለት እንደዚህ ተለቀ ነው በእውነት። እናንተ እሺ በቃ እንሂድ አሁን እንሂድ ጋሽ አሳዩታለሁ